ሰላምና ጸጋ ይብዛላችሁ ቅዱሳን። እኔ ያስን የኛ ይባላለሁ። የወላይታ ቀጠና ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ በመሆን እያገለገልኩ ይገኛለሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ የሞትና ትንሣኤ መታሰቢያ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ይህንን መታሰቢያ በዓል በምናከብርበት ጊዜ የእምነታችን መሰረት የተጣለበት ትልቅ መታሰቢያ በመሆኑ ቅዱሳን በያለንበት ትርጉም በመስጠት እንድናከብር ዘንድ ላሳስባችሁ ይፈልጋሉ። እሱም ከሁሉ ማስቀደም ያለብን በዓሉን ስናከብር መንፈሳዊ እሴቶችን ነው። ፍቅርን፣ ኢየሱስ ክርስቶስ ፍቅር ነው። ስለኛ የሞተው በፍቅር ነው። ፍቅርን፣ ሰላምን፣ ደስታን እንዲሁም ደግሞ ትዕግስትን በማሳየት በዓሉን ማክበር እንዳለብን ላሳስባችሁ ይፈልጋሉ። በመቀጠልም ደግሞ በዓሉን በምናከብርበት ጊዜ መታሰቢያ በምናደርግበት ጊዜ የተጣላን ብንኖር በመታረቅ ያዘኑትን በማጽናናት ሰው ላጡት ወንድም እህት ቤተሰብ ላጡ ወገኖቻችን በመድረስ አብረው ከነሱ ጋር ማዕድን በመቁረስም ማሳለፍ እንዳለበት ላሳስባችሁ ይፈልጋሉ። ይህን እያልኩኝ እግዚአብሔር ቢፈቅድና ብንኖር በዓሉ የደስታ፣ የሰላም፣ የፍቅር እንዲሆንላችሁ ዘንድ እኔ እመኛለሁ። እግዚአብሔር አምላክ ይባርካችሁ። የተባረከ በዓል ይሁን። አመሰግናለሁ።